ብርብስ ሸገ ብርብስ ብርብስ ሸገ ብርብስ ብርብስ ንርሻቸው አትክልት ብርብስ መሬታቸው ወዳ ብርብስ ወሎዬ ነው እንጂ ብርብስ ታመነም አይከዳ። አይ ምን አቺ እንደ ውጭ ሀገር ያለች እህቴ እንደው ዘንድሮ ጥንቅሽ አለፋት አይደለም ታትበላ እንደው ተው አረ ይሄንንስ እኔም ጎመጀሁ ላፍጋው መሰለ አንዱን ቅልጥም ኋላ አረ ዘንድሮማ ጥንቅሽ አለቅጥ ይዟል። አይ እኔ እንግዲህ ኡመር ዘሙዬ ነኝ የወሎ አምባሳደር ታሳ ለጥጦ ወሎዬ አገር አማን ይሁን በላው ተብሪድ ይሁን አገራችንና ማን አላህ አድርጋ ጨርሶ ቢስሚላህ። እንግዲህ ውጭም ያላችሁ ሀገርም ውስጥ ያላችሁ በያላችሁበት እንደው በረካው ብዝት ይበለላችሁ። ደግናችሁ ማታ ምን አለ ደሞ አረዝበላ ቦዲ ጥንቅሽ እንደው አነገነገኝ እኮ እንደገና ሸተኝ ያየህ እንደሆነ ምን አለበት ወላሂ እንደው መብላት ነው እንግዲህ አብሮ መብላት አብሮ መጠጣት ብራህመቱ ሀገር እንዲያየህ እንደሆነ ይኸው ለመንገደኛው ነው እንግዲህ ይኸው እንዲህ እየመረኩ ነው እንደው ለመንገደኛው ያ አወጥጦ አላህ ማርፈጃ ማታ እንግዲህ እንደው እቺና ያያሸው እንደው ማሽላዋን እንደው ያያሸው እንደው አውገሬ ዲጋ እንደው ፈርቀቅ ብዬ እየወገው ማታ ድብድብ ኢንሻአላህ ጥንቅሽ ደሞ እኮ ጅስም ያሞቃል። ያየህ እንደው እሸት ያየህ እንደው ጅስም ያሞቃል። እንጃ እንግዲህ ማታ ደሞ እሸቱን ይሄጄ ምትለውስ እንደምን ነው ሀገር እንደምን ነው ወሎ። በአዝመራው ሰዓት ወሎ ላይ ተገኝተናል። ወሎ ከሚታወቁባቸው አንዱ ነገር ጥቅምት ነው። ጥቅምት የእሸት ወር ነው። ጥቅምት የጥንቅሽ ወር ነው። ዛሬ የወሎ አምባሳደር የባህል አምባሳደር ከሆነው ከወንድማችን ኡመር ዘሙዬ ጋር እዚህ ወሎ ላይ ተገናኝተናል። ስለ ወሎ እናወራለን፣ እንጫወታለን፣ እናወጋለን። ምን ከዛም አልፎ ስለ ኡመር አስቂ በርካታ ገጠመኞችን እያወጋን ቆይታችሁን ከኢትዮናስ ኢንተርቴይንመንት ጋር እንድታደርጉ ምኞታችን ነው። እንደተለመደው ይህንን ውብ የሆነ ባህላዊ ታሪካዊ ቪዲዮ ለሌሎች ሼር ማድረጋችሁን ላይክ ማድረጋችሁን አትርሱ። አብራችሁን ቆዩ። የገበሬ ልጅ ስትሆን እንደዚህ ነው። አሁን ወንድሞቼ የት ነው እንደዚህ ግብርና የተማርከው ማለታቸው አይቀሩም። አሰላሙ አለይኩም። ወአለይኩም ሰላም። እንደምን ሀቦብ እና ሊላህ ደህና ነው ወይ? እንዴት ባሩ አማን ነው ወይ? ወላላ ደህና ሰው እንደምን ነው? ደግ ነህ ወይ? አለሁ። እንዴት ነህ? አልሐምዱሊላህ ረብል ዓለሚን። መንደሩ እንዴት ነው? ምን ጥጋብ ነው ዘንድሮ አለቅጥ አዝመራ ይዟል። አልሐምዱሊላህ እየገመጥ ነው ና ተምሮ አሁን እንዲህ ሀብቱ ሁላ ጠገበ ጨርሶ ይፎን ሁላ ገመድ እየበጠሰ ሄድን ጀመር። እንዲህ ይሄንን ቅጠላ ከከዋለሁ ቀንን ይሄንን ጥንቅሽ ይዙ አገሬው ጋር ተከከውላለሁ እንደ ጨርሶ ጥጋበት እንደምን አቦላላህ ብለብላ በነብይ ያለው አቦገንዶ ግምት አድርግልኝ። እንደው እየገመጥኩ እኮ ነው። እንደው ወግህ እንደው ጣፍጦኝ እኮ ነው። ጎለላ ሰውናቴ ወንጀቴ እንዲህ ሁሉ እንደው አረብላ በሞት እሸት ይዘህ ትሄዳለህ። እሱማ መች ይቀራል? እሸቱን ደግሞ ማት አሁን ኋላ ላይ ተገረራለሁ ይዘህ ትሄዳለህ። ሄደህ ተገረራለሁ እንግዲህ እስከዛ ቦለ ይኸው እንዲህ እያረክ አቦል በላህም ጃል አረ እየበላሁ ነው። እንግዲህ ዛሬ ለየት ባለ ሁኔታ በእርሻ ከስቱዲዮ ወጣ ብለን በውቢቷ ወሎ በለምለሚቷ ወሎ ላይ ጥንቅሻችንን እየበላን ቆይታችንን እዚሁ ነው የምናደርገው። ያማረ ቆይታ ይኖረናል። ይህንን ቪዲዮ እስከ መጨረሻ ካላያችሁ ብዙ ነገር ያመልጣችኋል። ቪዲዮውን ተመልከቱት። ክቡራን ተመልካቾቻችን ያው መግቢያ ላይ እንደነገርናችሁ አሁን የምንገኘው በደቡብ ወሎ ዞን ኮምቦልቻ ከተማ ነው። ኮምቦልቻ የኢንዱስትሪ ዞን ናት። የበርካታ ፋብሪካዎች ባለቤት ናት። እንዲሁም ደግሞ ትልቅ ወደብ ያላት የወደብ ባለቤት ናት። ኮምቦልቻ ልዩ በርካታ ተፈጥሮ ሀብቶች ያላት እንዲሁም በወሎ አካባቢ ላይ ኤርፖርቶችንም በቅርብ ርቀት በደሴና በአካባቢው ላሉ አካባቢዎች
የምታገለግል ውብ ከተማ ናት። እዚች ውብ ከተማ ላይ ደግሞ ይሄን የመሰለ አዝመራ ላይ ነው የምንገኘው። ከጎኔ ደግሞ የምትወዱት የምታደንቁት የባህል አምባሳደር የሆነው የወሎን እሴት በማውጣት የወሎን ዜማዎች በማዜም የሚታወቀው ወንድማችን ኡመር ዘሙዬ አለ። ኡመር ዘሙዬ እንግዲህ እንኳን ደህና መጣ ልበልና ልጀምርና እንደው ከጥያቄ እንደው ህዝቡ በደንብ ያውቃል። እንደው ለመነሻ ያክል ለምንድን ነው ኡመር ዘሙዬ የተባልከው? ኡመር ዘሙዬ ማለት ያው ረተይ ዘሙዬ አራዘሙ አንገቶ ያባትሽን በሬ ሶረንን መስለሺ ያባትሽን በሬ መጋለን መስለሺ ይሄ ልጅ አበደ ታስብኛለሽ ርስማ በሚለው ነው። ትክክለኛ ስሜ ኡመር አሊ ማህሙድ ይባላለሁ። ኡመር አሊ ዘሙዬ ደግሞ የሥራዬ መገለጫ ሰው ህዝብ ጋር ያገናኘችን አዘሙ ቀላል እንዲያመስል እንግዲህ ያው ኡመር ዘሙዬ የተባለበትን አጋጣሚ ገልጾላችኋል። አሁን ደግሞ መለስ ስላድርገውና ኡመር የተወለደው በቃሉ ወረዳ ሀርቡ ላይ ነው። ሀርቡ ከተማን እንግዲህ በውብ ተፈጥሮዋ የምትታወቅ የደጋጎች መንደር ከሆነችው አንዷ ናት። ሀርቡ በርካታ ትላልቅ ተጽዕኖ ፈጣሪ ሰዎችም የሚወጡባት ናት። እንደው እስቲ ስለ ልጅነት ትዝታ ስለ ሀርቡ አንዳንድ ነገር አጫውተን። የልጅነት ትዝታ እንግዲህ መጀመሪያ እኔ ከትምህርት ቤት ነው ያኮበኮብኩት የተነሳሁት ነው የምልህ። በትምህርት ቤት ስነሳ እንዴት ነው እዛች ዛፏ ስር ሬዲዮ ፕሮግራም አለች አይደለም ድሮ ያችን እንዴት ታስታውሳላችሁ? ያችን እኮ አሁን ትዝ የሚያስታውስ የለም። እዛ ዛፉ ስር እንግዲህ ቁጭ ብለን የሬዲዮ ትምህርት አሁን ስነ ዜጋ ነው ይላል፣ አሁን ባዮሎጂ ነው ይላል። በየሰዓቱ እዛ ዛፏ ስር ሰብሰብ ስንል የኛ ፕሮግራም እስኪጀምር ድረስ እዘፍንላችኋለሁ አብረው ይለት እዛ ትምህርት ቤት በነበርንበት ሰዓት አሰቃችኋለሁ። አንዱ መምህር ሲወጣ ደግሞ አክሽኑን እያያስኩኝ የሱን ዘይቤ እያያስኩኝ እያነቆርኩ አወጋቸዋለሁ። ከዛ በኋላ ወደ ጥበቡ መጣሁና ጠርኤዲስ እንደው ከዚሁ እንደው ሳንወጣ ማለት ነው የትምህርት ቤት ፕሮግራሞች አሉ፣ የሙዚቃ ክበቦች አሉ። እዛ ላይ ያሉ ሂደቶችን እያጫወትከን ብትሄድ አሁን ወደ ሌላው እድገትህን ቀስ ብለን እንመጣበታለን። እንዴት ነበር ያኔ የነበረው የሙዚቃ ክበብ የጸረ ኤድስ ክበብ ላይ ከፍተኛ ተሳትፎ አለህና ያ የነበረው ሁኔታ እንዴት ነበር? እንደው በጣም አስቂኝ ገጠመኞች ሁሉ እንዳሉ ስለሰማው በዛ ጉዳይ ላይ ነው ትንሽ ብታጫውተን። ምንድነው እዛ ላይ እንግዲህ ያው እንደነገርኩ ትምህርት ቤት ሙዚቃ ይካሄድ ነበር ድሮ። አይተህ ከሆነ ክራር ሰርታችሁ ነው ይባላል፣ ማሲንቆ ሰርታችሁ ነው ይባላል። የሙዚቃ የባህል የሙዚቃ መሳሪያ በየግላችን ከየቤታችን ሰርተን ተው የፈረስ ጭራ ልፈልግ ይጃ አንድ ቀን እኔ አላወኩም ለካ ፈረስ እኔ እንዲሆናል ብዬ ምን ገምቼ እና ለትምህርት ቤት ማሲንቆ ሰርታችሁ ነው ተብሎ ሀርኩኝ ሲሄድ ሚአዋ የሚባል ቦታ አለ። እዛ ረገረግ ውስጥ እየጋጠች ነው ለካ ሴት ናት ፈረሲቱን የምንቁባያ። አሁን ያን ቢያሳስኩና ለቆርጥ እንደው ጠጋ ብዬ ጅራቷ ምንቅ ታረግ እንደው ታው እደቃ ብታረገኝ እንደው እዚህ አንጀቴ ላይ ኧረ ተው ሰው ያለ በጎን ውሃ እንኳን የሚያቀምሰኝ እሷ እንደው ቃውን ከጅ የመስሏት ይሁን والله አለም እዷ እኔ ያረጋችኝ እንግዲህ ወመይ ድረሽ ብዬ ብቻችን መውደቄን አውቃለሁ። ደግነቱ ስወርቅ ውሃ ውስጥ ነው የወደኩት። ባፍንጫዬም ውሃው ቶሎ ባፍንጫዬም በጆሮዬም በምኑ ሲገባ ሩህ ዘራብ አቀዘቀዘኝ። ተዛወዲህ የምን አባህ እንትን ነው ብዬ ተንስቼ አርጉኝና ባህላችን ድሮ ጀምሮ ይካሄድ ነበር። አሁን ዛፍ ስርም ያው ቴክኖሎጂ ተብሎ ተሰለጠነ። በቃ ይኖሜን ነው ከሞሜን ነው ይኖ ነው በቃ ባህሉ ደፈረሰ። አሁን ባህልና ቱሪዝም ብለው እንኳን የሚያበረታታ የሚያግዝህ የለም። ና እስቲ ልገዝህ። አሁን ደግሞ ባህልን ለማውጣት ግብ ያስፈልጋል፣ ፈረንካ ያስፈልጋል። ዝም ብለህ አይደለም ለጀነን ነው እንዴ? እንደው እዚሁ ከዚሁ ጋር በተያያዘ እንደው በጣም አስቂ ገጠመኞች ይኖርሃል። ከዚሁ ከጸረ ኤድስ ክበብ ከትምህርት ቤት የሙዚቃ ቅኝት ሳንወጣ
ምንድን ነበር ሌላ ገጠመኝ አለ? በጣም አስቂኝ የሆኑ ገጠመኞች እንዳሉ ያው ከወዳጅ የሰማሁት ነገር አለ። አዎ ያው ምንድነው ከትምህርት ቤቱ ያው እንዳልኩ እንግዲህ በዛ ሁኔታ ያያለን ጸረ ኤድስ የሚባል ተቋቋመኛ ጋር ሀርቡ ጸረ ኤድስ ተቋቋመ። ተዛ በኋላ ሌላው ሀገር ላይ ልንጎዳደር ስንሄድኛ ባህሉ እኛ ጋር እነዛ ወደ አድገዋል ባህሉን አሳድገዋል። ሌሎች ሀገሮች ከበሮ ምናምን ይዘው መተዋል ማሲንቆ የኛ ደግሞ በጅልና ጨበጭ ብሄር አሁንም የሞተ ነው ባህሉ እኛ ጋር እንዴት አድርገን እንጎዳደር እኛ በጭብጫቦ እንደውም እኔ እንደው በመሃል ገብተን አንድ አምስቱንም በዲልቃ አደባለቅ ነው ያልን ጊዜ እንደውም ተከበሮ ብሰናለፍኒ ከዛ ያንን ጠሬደስ እንዳለን ከበሮውን ይሄርኳ ከበሮ ለነሰራ አንዳችም ያህል ይሄ ያጣሳው ይቴዲ አንተ እንዴ አንዳችም ያህል ጣሳ ነበር ይምንዲ መቆጠሪያ ይሁን والله ዓለም እንደው የዘይት ነው አሬ የዘይትም አይደለም እንደው ተላልቅ ነበር አው የዘይትም ነበሩ ግን ከዛ ተለቅ ያለ ነው ያን ልንወጥር ከብት ተራ ቆዲያ ቤት አለ አንዱ አልሸጥ ብሎ ጥሎት አገኘሁት እኔ እሺ አሁን ያንን ውሃ ውስጥ ዘፍዝፈህ አድረህ ነው ጠጉሩ የሚላጭ አሉኝ ዘፍዝፈህ ሁለት ቀን እንደዘፈዘፍኩት በድንጋይ አርጌ ማታ ባትሪ ያስኩና ያንን ቆዲያ ላመጣ ብሄድ ተው ጅብ ጋና ተያይዞ ሬሽሆቹ አለ ግድም በህይወት የተረፈው ግድም ያተረፍኩት እንደው መስጂዱን እንትን ስር እንደው ተነጫማ የገባው ዘለለ ተዛ የደነገ ቆዲያውን ለካ ጠምደውታል እዛው ጅቡ እና እንደዚህ የዝህን ያህል ነበር ምን ደክመው ባህሉን ለማምጣት ያው እንግዲህ ከዚህ ከሀርቡ ብዙ ሳነረቅ ብዙ ገጠመኞች እንዳሉ እናቃለን ትንሽም ደግሞ ወደ ቦርከና ወደ መልካ ጨፌ የሀርቡ ትዝታዎችን አንስተን ሌሎች ስለ ሙዚቃ ስራዎች ደግሞ እንገባለን። አው እንግዲህ መልካ ጨፌ ማለት ያው ድሮ በልጅነታችን ፈረሶችም ነበሩ በአካባቢው ባህሉ ደስ ይላል። አሁን ውሃ አፍልቀውበታል የማህበር ቦታ ብሎ ተሰጠ እርጥባማ ነው ረገረግ ነው ተዛ ጀምረን ነው እንግዲህ እንደው ይሄን ፈረሱን ላዝም ብለን እንይዛለን እንደው በልጅነታችን ጋማቸውን ይዘን ኤው ተዛ አንድ ቀን አሁን ምዕራብ አካባቢ ያሉት የሉም ምዕራብ አካባቢ ያሉት በመህር ይመጡናኛ ጋር በቁሎቻቸውን ይዘው እሺ ይጭናሉ በህል ነው መከፍላቸው ኦኬ ደግ ዘመን ነበርኩ እሺ በህል ነው የሚከፈሉት ቤትህ በቆሎውን ይሻሸላቀቁሃል ያ የተሸለቀቀውን በቆሎ ይዞ ይሄዳሉ እና መህሩን በደንብ ስለሚጭኑባቸው ፈረሶቻቸው ይከሳሉ ሲከሱባቸውና ሲጎዱባቸው ሲመለጡ ጀርባቸው እዛ ጥላዋቸው ይሄዳሉ ያንን እንደው እንግዲህ አንድ 5 ወር ነው ምናምን የበላ ጊዜ ተው ይሄን ነው የሚያክሉት እሺ አሁን አንድ ቀን ተሽለኮለኩና ያስኩት አንዱን ፈረስ ያስኩት ያንተ ወንድም እንደው ወጣ ሆላውላ ያላየኝም እንደው ተነግንጌ ነው እንደነብር እንደው ቁብ ጋማውም አርጓል ጅራቱም አርጓል አንዳች አክሏል እንደው ዘለለ ቁብ ባልኩና ከሆነ ዳገር ላይ እንደው ያስኩት እዛ ላኢላሃ ኢላላህ ወዴት ይዘም ወደ ይው ልጓም የለው ቻትለው እንደው ዝም ብሎ መዝለል ሆነ እንደው አራ አንተ ተፊት ያለው ሰውዬ ሩህናዲ ነኝ አረ ይሄን ፈረስ መጣ በሉ አረ ምን ይዛለው እንዴ በየና ማሪ ልታስደፋኝ ወይት ይዞ ይመጣ ከተማ ይዞ ይመጣ ይሄ ነገልኩ በቃ ይሄ ተዳርና ተዳር ተንፈቀፈኩ ነው ማለት አረ ሰው ያለ እንዳንዳች ነው የሚዘለው ፈረሱ እሺ አንተ ሰውዬ ተፊት ያለው ተዛ ሶስት ሰዎች ተወደ ቻቻ ያሉ ጊዜ ተመልሶ ደሞ እዛ ሲደርስ ድረስ እኔ ያበቃቀው ይሄ አውረቴ እንግዲህ አበላሸኝ ምልጥልጥ ይወጣ የሆነ ፈረስ የመኪና ራሽ ነበር ድሮ በትራክተር ይታረሳል አሁንም ይታረሳል እዛ ትራክተር ራሽ ውስጥ የገባ ጊዜ እንደው ተላው ላይ ተገንብር ራሹ ሲይዘው ሲል ተላው ላይ ተገነበርኩ ማን ቤት ይንጣ እግሬን እዛና ዝግ ላብ ደሞ ጣፈፍ ብላ በዛ ተደፋይ ጊዜ ተው
እና ደስ የሚል ነበር ባህል ወጉ ያምራል አሁንም ደግሞ የበለጠ ባህላችንን እንደው ከዚሁ አልውጣና ስለ ፈረሱ ከአነሳና አይቀር ዑመር ከሙዚቃውን በተጨማሪ በስፖርታዊ ውድድርም በፈረስ ግልቢያም የሚታወቅበት ገጠመኛለውና እንደው የዛ ከደረስኩ አይቀር እንደው አያይዤ ላንሳው ብዬ ነው ምንድነው ያለህ ፈረስ ግልቢያ ላይ ፈረስ ጋልብ ነበር ይሄ ጉግስ ነው የሚባለው እሱን እየተወዳደርኩ እያለ ተዛ በኋላ ለካ ይሄ ይዘህ የምትገባው ዘንግ እንትኑ መጨረሻ ላይ ልገባ እንት ስትል ሰው ያንኛው አብሮኝ የተነሳው ሰውዬ አብረን ግማሽ ድረስ ይርንና እሱን ቦርከና ይዞት ሄደ በደን ሰው በቃ ቦርከና ለብቻ ይዞት ሄደ እኔ ቀጥ አድርጌ ለካ ያው ሞጋው ነገር ስላጣ ያንኛው የኔ እንትን ሽርካ ስለሄደብኝ ብቻውን ነው ፈረሱ ነው እየጋለብኩት እዛ ስደርስ እንጨቶቹን እነዚህ ያስኳቸውን ዘንጎች ጣል አድርጌ ነበር መግባት የነበረብኝ ሁለቱንም እንዲያስኩት ጥልቅ ምን አባህ ማገዶ ነው እንደሰጠው ካለ ያሰልጣኙ እንግዲህ የማይጠገቡ ቀልዶችን አጫውተናል በጣም ብዙዎች አሉ ለከሰዓት ስለማይበቃል እናሳልፈውና እንግዲህ ወደ ሙዚቃ ስራዎችን እንመጣለን በርካታ ሙዚቃዎችን በአማርኛ ብሎም ደግሞ በአርጎበኛ በአፋረኛ እንዲሁም በኦሮሞኛ ተጫውተሃልና እነዚህን አጥንታቸው ነው ወይስ ቋንቋውን ትችላቸዋለህ ያው በጥናት ነው የምታገኘው ስታጠና ደግሞ ቋንቋውን ተለምዳለህ አሁን ኦሮሞኛ ሙዚቃ እነዚህ በአካባቢያችን የሚነገሩ ናቸው ምን ይቸግራል ይሄ ሰው እንግሊዘኛ አጥንቶ እየዘፈነ አይደለም እና አሁንም ቢሆን ጎንደረኛ ጎጃመኛ ምንጃር ሸዋ ኦሮሞ ሰላሌ ወላይታ አሁን ወሎ ላሊበላ ያለሁን ወላይታ ሲዳማ ኦኬ ምናምን ሰራ ነበር ባህል እና ቀላል ነው ሰው እኮ ማታቀው ሀገር ሄደህ እኮ አሁን እንግሊዘኛ ዝም ሀቢሉ ለማትለው ሰው እዛ ሄደህ ለምዳለህ አረበኛማ ትናገረው እንደው ከነዚህ ባርጎበኛ በኦሮሞኛ በአፋረኛ የተጫወትካቸውን ትንሽ እስቲ በልልን አይተ ዲደ እና ፈራድደ አዳንገል አሪና ቡራታንካ መርመሪነ ሃዶ ካይተ ጉማህን ሆቶተን ከተቡ ለብነ ከረባ አርጎብኛ ኑሩ ሰላም አላ ሐቢቢ ሰላም አላ ኑሩ ሰላም አላ ሐቢቢ ሰላም አላ ኑሩ ሰላም አላ ሐቢብ ሰላም አላ ቁጠሩ ቢበሐል አርጎባጊዬ ሾንኬና ጠላሃ በጅሮ ታብዬ ኑሩ ሰላም አላ ሐቢቢ ሰላም አላ እንግዲህ በቃናል ይሄን ያልካል ኦሮሞኛዋን ጣል አርግብልና ወደ ሌሎች ወቅታዊ ሙዚቃዎች እንመጣለን መገንደም ላፎ መገንደም ሃለ መገንደም ዳማ ኢላጋማ ሳኒ ገርቡኒ ነጣታ ወጋንዳቡ ማይፈካታ መገንደም ዳማ መገንደም ላፎ መገንደም ሃለ መገንደም ዳማ ቦሩር ፊሰዳ ዮገበ ከረርሲ ጋሽቱ ደማከሴ መገንዳም ሜዳማ እንግዲህ እንዲህ እያልን እየቀጠልን ነው ዑመር ዘሙዬ ያው የቅጠል ስሙ የሚታወቅበት ዋነኛው የሙዚቃ ኮንሰፕት ነው እጅግ በጣም በሚገርም ሁኔታ እየተጫወትን ነው ይሄንን ፕሮግራም ስፖንሰር ያደረገን ነማል ሪል ስቴት ነው ነማል ሪል ስቴት በደሴና አካባቢው እንዲሁም በአዲስ አበባ አፓርታማዎችና የንግድ ቦታዎችን እየገነባ እየሸጠ የሚገኝ ድርጅት ነው በተለይ በደሴ አካባቢ ሙሉ ለሙሉ የተጠናቀቁ ቤቶችን እንዲሁም በመናፈሻ ሳይት አዲሱ ሳይት እንዲሁም በመናፈሻ በዩኒቨርሲቲ ሳይታችን G+16 እና G+20 በወሎ አካባቢ ላይ ከፍተኛ ልማት ላይ የሚገኝ ድርጅት ነው አልፎም ሀይቅ ላይም ግንባታውን ጀምሯል ስክሪን ላይ ባሉ ስልክ ቁጥሮች የምታገኙን ይሆናል ነማር ሪል ስቴት ቃልን በተግባር እንግዲህ ዑመር ዘሙዬ እንዲህ ያል መተናል አሁን ላይ ዑመር ዘሙዬ በበርካታ ኢትዮጵያውያን ዘንድ ታዋቂ ነው በርካታ ስራዎችን ይዞ መጥቷል አሁን ያለህበት የሙዚቃ ሂደት ምን ይመስላል አሁን ያለሁበት ሁኔታ በስራ የተጠቃሚ አይደለሁም በስራ የተጠቃሚ ስላልሆንኩ
እጄ ላይ ብዙ ስራዎች አሉ እንደነገርኳችሁ ነው ተበረታትቼና ተደግፌ አላቅም እኔ ብዙ ስራዎችን እስከዛሬ ጎጃምም ጎንደርም የተለያዩ ስራዎችን መስራት ይችላል አቅሟልኝ ነገር ግን እስከዛሬ በወሎን ባህሉም ደስ ስለሚል ወጉም ስለሚጣፍጥ እና እነዛን ባህሎች በደንብ ስለማቃቸው እነዛን ለመስራት ዝግጁ ነኝ እና አንድ ደግሞ ባህሉን የበለጠ አብሮነት መብላት አብሮ መጠጣት ደግነትን ቸርነትን ማንኛውም ሲያገር ከወሎ መማር አለበት ወሎ በእምነት ክርስቲያኑ ታቦት ሲያስወጣ ሙስሊሙ አብሮ ተጎኑ ደመራ ሲያቃጥል ተጎኑ እና ይሄ እንደዛ አይነት ባህል ነው ሊበረታታና ሊታገዝ የሚገባው ባህሉን ይሄንን ማጥናትና በደንብ ፈርቀጠን ለማውጣት ትንሽ አቅሙ ተለለለኒ ፈርከሸ ነበር አበማስወጣው እና ከወሎ ተማሩ ሁላችንም አንድነትን ፍቅርን ሙሐባን ለምሳሌ እንደ ሸብረብ አይታችኋል አይደለም አንገት ሽሩባ አይዳሌና አይወገብ ዲናታይቶ መስይተቀ እስኪ ሁላችሁም ሸብረብ በሉላ ሸብረብ ለዛች ሁሉ ሸብረብ በሉላ ሸብረብ እንግዲህ ዑመር ጨዋታ አዋቂ በጣም ጎበዝ የኪነት ሰው ነው ከወሎ ኪነት ውስጥም አባል እንደነበርክ ይታወቃል ነገር ግን አሁን ላይ ዑመር በትላልቅ መድረኮች ላይ እየታየ አይደለም ዑመር ወደ ትላልቅ መድረኮች ያልመጣ ወደ ትላልቅ ቦታ ላይ ያልሄደበት ምክንያት ምንድነው ሁሉም ነገር በዘመድ ሆነ ማስታወቂያም ለማሰራት ዘመድ ባህሉንም ለማውጣት ዘመድ ወደ ውጭ ሀገርም ለመላክ እንግዲህ ባህልን ያህል ነገር ይዘ በቃ ምንም ማድረግ አልቻልንም አሁን አንደኛው ዝም ብሎ የከመሜን ብሎ ይዘውት ገብቷል አይደል እንደዚህ መሆን ባህላችን ወጋችን እኮ ባህልና እምነትን አጣፍጠህ ስትይዘው ደስ ይላል ሁሉም ነገር በዘመድ ስለሆነብን ምን እናርክ አሁን ቀጣይ ብዙ ስራዎች አሉኝ ባህሎችን አዳዲስ ስራዎችን ይዤ መጣለሁ ቲክቶኬን ደግሞ ዑመር አሊ ዘሙዬ 1820 ብላችሁ ግቡና ፎሎ ኮፒ ሊንክ ሼር አድርጉልኝ አንዳንድ ማስታወቂያዎችን እንኳን ሰለቅ በነዛ ስራዎቼ እንድበረታታ ህዝብ ስር ተደራሽ አይደለም አሁን የኔን ቪዲዮ 13 ፎሎ አይ ሳዘናል አላየህ ዩቲዩብም ዛለኝ ዑመር አሊ ዘሙዬ የሚል መቼም ያው በኔ ስም የከፈታችሁ ደግሞ ዝጉ ይበቃኝ እንግዲህ እኔ እንኳን እስቲ ድረስ የተራ ይሪ እንደው አሁን ሰዓትም ስለሌለን አንድ የመጨረሻ ጥያቄ ዑመር ዘሙዬ ከሙዚቃውም በተጨማሪ እንግዲህ በዚህ በቃሉ አካባቢ ባሉ የሰርግ እንትኖች ላይ ሰርግን በማሞቅ የሚያክለው የሚስተካከለው የለምና እንዴት ነው ስለ ሰርግ ሁኔታ ቃሉ አካባቢ መቼም በሆታ በደንብ የሚታወቅ ነው ስለሱ አንዳንድ ነገር ብለህ የሆነ ሆታ ትልና ፕሮግራማችንን እንቋጫለን ምንድነው አሁን የራያ ሆታና የኛ ሆታ አንድ ነው ተመሳሳይ ነው በቃ ወሎ አጠቃላይ ባህሉም ወጉም አይተዋል አይደል አሁን ይሄን አፋሮች ይለብሱታል ወሎ ኬሚስ የሚለብሰዋል አርጎባም ይለብሰዋል እንደምታየው ነው ራያም ይለብሰዋል በቃ የተቀላቀለ ነው ባህላችን አንድ ወንዝ ነው አብሮ የሚበላው የሚጠጣው ከብቶቻችን አንዱ እዛ አካባቢ ላይ የሚጠጡት ያው ቅድም እንዳነሳው ሰርጉ ላይም ያው ብዙ የሰርግ ስራዎች አሉኝ ለምሳሌ አሁን እንግዲህ የራያን የኛን ባህል አሲና ገማ ያ በለውናና ያ አሲና ገማ በለውናና ያ መገመገንየ ሲና ገማዬ መገመገንየው ያለ ይመታል ነው ማለት ክቡራን ተመልካቾች እንግዲህ እዚህ ወሎና አካባቢ ላይ ያሉ ባህላቶች ማለትም ተዳሷል ወይም ተደራሽ ሆነዋል ማለት አይቻልም ገና አልተሰራበትም በተለይ የቃሉ አካባቢ ሆታ ወደዚህ ደግሞ ወደ ምዕራብ ወረዳ ብንሄድም የቦረና ወደ ራያም ብንጓዝ ደግሞ በራያ አካባቢ ያለው እጅግ በጣም የሚገርም የሰርግ ስነ ስርዓት በርካታ ባህላዊ ጭፈራዎች ያሉባቸው አካባቢዎች ናቸው ዑመር ዘሙዬም በጥቂቱ ልናነሳሳ ሞከርን እንጂ ከዑመርም ጋር በሌላ ጊዜ ሰፊ ቆይታ የምናደርግ ይሆናል ለዛሬ የነበረን ቆይታ በዚሁ ለመቋጨት እንገደዳለን ስለተከታተላችሁን ከልብ እናመሰግናለን ይህ ቪዲዮ ለሌሎች ተደራሽ ይሆን ዘንድ እንደተለመደው ቪዲዮ ላይክ ሼር በማድረግ ለሌሎች ተደራሽ አድርጉ አመሰግናለሁ መልካም ጊዜ